በአሜሪካ ደቡብ ምዕራብ በረሃዎች ውስጥ በገደል አፋፍ ላይ የተሰሩ አስገራሚ ከተሞች ይገኛሉ። እነዚህ ከተሞች የዛሬ 1000 ዓመታት ገደማ አናሳዚ በሚባል ምስጢራዊ ሕዝቦች የተገነቡ ነበሩ። ቴክኖሎጂ በሌለበት በዚያን ዘመን በድንጋይ ላይ ድንጋይ እየደረቡ የገነቧቸው እነዚህ ቤቶች ዛሬም ድረስ በጽኑ ቆመዋል። ነገር ግን ትልቁ ጥያቄ ይሄ ነው። በሺዎች የሚቆጠሩ እነዚህ ሕዝቦች በአንድ ወቅት የገነቡት ታላቅ ስልጣኔ ከተማቸውንና ንብረታቸውን ጥለው ድንገት የጠፉ። ዛሬ በዚህ ቪዲዮ የታሪክ ተመራማሪዎችን ጭንቅላት ያዞሩን የአናሳዚን ያልተፈታ ምስጢር እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። አናሳዚዎች በስነ ሕንፃ ጥበቦች ድንቅ ነበሩ። ቤቶቻቸውንም የሰሩት በሜዳ ላይ ሳይሆን በከፍተኛ ገደሎች ስር ባሉ ዋሻዎች ውስጥ ነው። እነዚህ ቤቶች እስከ 4 ፎቅ የሚረዝሙና በመቶዎች የሚቆጠሩ ክፍሎች ያሏቸው ናቸው። የሚገርመው ደግሞ ያለምንም ዘመናዊ መሳሪያ እነዚህን ግዙፍ ድንጋዮች እንዴት ወደ ገደሉ አፋፍ ሊያመጧቸው ቻሉ የሚለው ጥያቄ ነው። ከህንፃዎቻቸውን በተጨማሪ አናሳዚዎች የከዋክብትን እንቅስቃሴ ጠንቅቀው ያውቁ ነበር። የሰሯቸው መስኮቶችና በሮች ፀሐይና ጨረቃ በልዩ ወቅቶች በሚወጡበት አቅጣጫ ልክ የተሰመሩ ናቸው። ይህ ደግሞ በዚያን ጥንታዊ ዘመን የነበራቸውን ጥልቅ የሳይንስ ዕውቀት ያሳያል። ትልቁ ምስጢር የሚጀምረው እዚህ ጋር ነው። በ13ኛው ክፍለ ዘመን አካባቢ እነዚህ ሕዝቦች የገነቡትን ከተማ ለው ድንገት ተሰወሩ። ሲለቁ ግን እንደ ማንኛውም ተጓዥ አስፈላጊው ነገር ይዘው አልነበረም። ምግባቸውንም በየጎተራው እንዳለ የቤት ቁሳቁሳቸው ባሉበት ተቀምጠው ነው ጥለው የጠፉት። ምክንያቱም እንዲሆን ይችላል። አንዳንዶች ለረጅም ዓመታት የቆየ ድርቅ ነው ይላሉ። ሌሎች ደግሞ በውስጣቸው የተነሳ ጦርነቱ ወይም በሃይማኖታዊ ምክንያት አካባቢውን ለቆ እንደሄዱ ይገመታል። ነገር ግን አሁንም ድረስ የት ሄዱ የሚለው ጥያቄ ሙሉ መልስ አላገኘም። ዛሬ ላይ ያሉትን የሆፕና የፑብሎ ሕዝቦች የአናሳዚዎች ዘሮች እንደሆኑ ይታመናል። ነገር ግን ያንን ታላቅ ስልጣኔ ለምን ጥለው እንደጠፉ ሚስጥሩ አሁንም አልተፈታም። እናንተስ ምን ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለዛሬ የነበረን ቆይታ ይህን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።